ፈተና መሆን አልፈልግም። እግዚአብሔር ደግሞ አንድ ጊዜ ይሰጠኛል። እኔ በእግዚአብሔር ቃል አምናለሁ። የእግዚአብሔርን ቃል በጣም መናገር እፈልጋለሁ። አልወጣልኝም። አንድ ቃል ብቻ 5 ደቂቃ እንታገሳለን አይደል? ይሄን 5 ደቂቃ 1 2 3 4 ስንት 5 ደቂቃ መጽሐፍ ቅዱስ አውጣልኝ። ዘኍልቍ 17 ቁጥር እንደ ተቀመጣችሁ እሺ እኔ አነባለሁ። ይኸውላችሁ እንዲህ ይላል። ልቤ ላይ ያለውን ቃል ነው። ዘኍልቍ 17 ቁጥር ከ1 ጀምሮ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንዳንድ በትር፣ ከአለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ምን አድርግ? ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ ቤት በትር ላይ የአሮንን ስም ምን አድርግ? ጻፍ። እኔ ከእናንተ ጋር በሚገናኝበት በመገናኛ ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል። እችን ቃል ነው የሚፈልገው። እንዲህም ይሆናል የመረጥሁት ሰው በትር ታቆጠቁጣለች ይላል። እንዲህ ብዬ 5 ደቂቃ እችን 1 2 3 4 5 ደቂቃ የአሮን በትር እስቲ የአሮን በትር በሉ እስቲ የአሮን በትር በሉ እስቲ የአሮን በትር በሉ እስቲ የአሮን በትር በሚል ሐሳብ 4 ደቂቃ 5 ደቂቃ በዚህ ቃል ሊባርካችሁና ትወጣላችሁ። ሁላችንም እንሄዳለን። ነገሩ እንዲህ ነው። በዚህ ክፍል ላይ 12 የነገድ መሪዎች አሉ። 12ቱም የነገድ መሪዎች በጣም በሊደርሺፕ ላይ ጦርነት ፈጠሩ። እኔም መቄም አለኝ በማለት ላሳጥር ሙሴን እግዚአብሔር አምላክ ተናገረው። 12ቱም መሪዎች አንዳንድ በትር ይዞ እንዲመጡ ንገራቸው አለ። እያንዳንዱ አንዳንድ በትር ይዞ መጡ። በበትሮቻቸው ወገብ ላይ እያንዳንዱ የነገድ መሪን ስም ጻፉ። እግዚአብሔር ሙሴን እንዲህ አለ፣ እኔ ከእናንተ ጋር በሚገናኝበት በመገናኛው ድንኳን ውስጥ 12ቱንም በትሮችን ምን አድርግ? አስቀምጥ አለ። እንዲህ ሆነ፣ እኔ በመረጥኩት ሰው በትር ላይ አቤት እኔ ጌታ እኔ በመረጥኩት ሰው በትር ላይ በአንድ ሌሊት በስንት ሌሊት? ዛሬ እሁድ ምሽት ነው የሚነግራችሁ። በዚህ ሌሊት ነው። በስንት ሌሊት? እችን ቃል 3 ደቂቃ ቀርቶኛል። በስንት ሌሊት? በአንድ ሌሊት እኔ የመረጥኩት ሰው በትር 4 ምልክቶችን ያሳያል አለ። እግዚአብሔር የማንን በትር መረጠ? የአሮንን በትር መረጠ። ከዛስ የነዛ 11ዱ እንዳለ ቀረ። በተመረጠው በትር ላይ ምልክት ታየ። ምን አይነት ምልክት? አንደኛ የአሮን በትር አቆጠቆጠ። የደረቀው በትር፣ የተቆረጠው በትር፣ የተጣለው በትር፣ ሕይወት የሌለው በትር፣ ምንም የሌለው በትር በአንድ ሌሊት አቆጥቅጦ አደረ። እንዲህ ብዬ ልባርክ፣ የደረቀብህ ነገር ካለ፣ የደረቀብሽ ነገር ካለ፣ የተቆረጠው ነገር ካለ፣ ምንም የሌለው ነገር ካለ ዛሬ ምሽት ማቆጥቆጥ ይጀምር። አረዲና መንደስ ዛሬ ምሽት ተቆርጧል ያልከው፣ ደርቋል ያልከው፣ የኔም ከነዛ ሰዎች ጋር ተቀላቅለው ጥያለሁ ያልከው ያ በትር ዛሬ ምሽት ይሁድ ምሽት ዛሬ ሌሊት ማቆጥቆጥ ይጀምራል። ማቆጥቆጥ ይጀምራል። ማቆጥቆጥ ማለት እንቡጥ ማብቀል ነው። ማቆጥቆጥ ማለት ሕያው ነኝ ማለት ነው። ማቆጥቆጥ ማለት እግዚአብሔር ከኔ ጋር ማለት ነው። ማቆጥቆጥ ማለት አለው ማለት ነው። ማቆጥቆጥ ማለት ነገም የኔ ነው ማለት ነው። እንዲህ ይሆናል። በምትሰራው ስራ፣ በምታገለግለው አገልግሎት፣ በመውጣት በመግባት የእግዚአብሔር አብሮነት ከአንተ ጋር ይሆን። አሜን ነው ወይ? በስንት ሌሊት? 2 ደቂቃ ቀረ። በስንት ሌሊት? በማ ቤት ላይ? በአሮን ቤት፣ በኔ ቤት፣ በማ ቤት ላይ? ሄሎ በማ ቤት? 11ዱ እንደደረቀ ነው ያለው። 12ኛው ተመርጧል። የነዛ ቤት እየደረቀ ያንተ ቤት እየለመለመ ይቀጥላል። በስንት ሌሊት? ወደድክም ጠላህም ዘንድሮ ልዩ
ልዩነት ይሆናል። በሎኬሽን ላይ ልዩነት ይሆናል። በትንቢሳ ላይ ልዩነት ይሆናል። በአገልግሎት ላይ ልዩነት ይሆናል። በቢዝነስ ላይ ልዩነት ይሆናል። ሁለተኛ በዛው ሌሊት ለመለመ። ሃሎ በዘር የሚራባና ያለ ዘር የሚራቡ ዛፎች አሉ። ሄሎ በዘር የሚራባ ያለ ዘር የሚራባ ቶንቶና ያለ ዘር የሚራባ ነው። ሰንሰል ያለ ዘር የሚራባ ነው። ሁለተኛ ለመለመ። ለመለመ እንዲህ ብዬ ልባርክ ልጨርስ። እንዲህ ብዬ ልባርክ። ደረቀብኝ ያልከው ነገር አሁን መለምለም ይጀምር። ደረቀብኝ ያልሽው ማይዛን መለምለም ይጀምር። ደረቀብኝ ያልከው ቢዝነስ መለምለም ይጀምር። ሃይ የሆነ ነገር ግን አለ። ለመለማ በሉ። 11ዱ እንደደረቁ ነው ያሉት። በ12ኛው ላይ ልዩነት ሆነዋል። የቃል ኪዳን ቤት ላይ ልዩነት ሆነዋል። በአገልጋይ ቤት ላይ ልዩነት ሆነዋል። በሌዊ ቤት ላይ ልዩነት ሆነዋል። ሶስተኛ ምን ሆነ? አበበ። አቤት ዘንድሮ ጠላት አይኑ እያየ ነገር ፍንትው ይላል። ልጨርስ። ጌታ ኢየሱስ ባርክ። እጃችሁን ዘርጉ። ሊባርካችሁ በኢየሱስ ሊባርካችሁ። ከዚህ ቃል የተነሳ በጌታ በኢየሱስም ሕይወት እያበበ ይሆን፣ ቤት እያበበ ይሆን፣ አገልግሎት እያበበ ይሆን፣ ያንተ ነገር እያበበ ይሄድ። 2026 ዓመተ ምህረት 2026 እንዲህ ይሆናል። የአበባ ጉዳይ ማበብ ይጀምራል። የአበባ ጉዳይ ማበብ ይጀምራል። ያንተ ቤት ማበብ ይጀምራል። ያንተ ቤት ማበብ ይጀምራል። ያንቺ ቤት ማበብ ይጀምራል። አገልግሎትን ማበብ ይጀምራል። የሆነ ነገር አለ። እስቲ አብባለሁ በልሴ። አጠገብ ያለው ሰው በደንብ አድረጨብጥና ታብባለህ በልሴ። እኔ የምለው በል ዘንድሮ 2026 ጮክ ብለህ 2026 በቢዝነስ በአገልግሎት በጤና ታብባለህ በል። አጨብጭበህ ለጌታ ክብር አምጣ። አራተኛ የመጨረሻ እግዚአብሔር የመረጠው በትር አቆጠቆጠ፣ ለመለመ፣ አበበ፣ እንዲሆነ የበሰለ ጣፋጭ የለውዝን ፍሬ አፍርቶ መንዠርገግ ጀመረ። ከዚህ በኋላ ቤትህ በፍሬ ይሞላ፣ ትዳርህ በፍሬ ይሞላ፣ ቤትህ በፍሬ ይሞላ፣ አገልግሎትህ በፍሬ ይሞላ። ጨብጦ አጠገብ ያለው ሰው ጨብጦ ዘንድሮ በፍሬ ትሞላለህ በል እስቲ። ቤት ፍሬ በፍሬ ይሆናል በል። አጨብጭበ ለጌታ ክብር አምጣ። እንዲህ ነው ነገሩ። ምን ላድርግ ዲኖ መንጀስ እንዲህ ነው ነገሩ። የአሮን በትር ሙሴ የማይነጋ ሌሊት የለም፣ ሌሊቱ ነጋ። እነሆ ወደ ድንኳኑ ሲሄድ 11ዱ እንደወደቁ ነው ያሉት። እግዚአብሔር የመረጠ ሰው በትር የአሮን በትር ነው። አቆጥቅጧል፣ ለምልመዋል፣ አብበዋል፣ ፍሬ አፍርተዋል። ከዚህ በኋላ እንዲህ ይሆናል። ነገ ከእንቅልፍ ብድግ ስትል ያንተ ቤት ላይ ልዩነት ይታያል። ያንቺ ቤት ላይ ልዩነት ይታያል። የአሮን በትር ከእሴይ ግንድ ቁጥቋጦ ይወጣል። እሱም ደግሞ የአዲስ ኪዳን የናዝሬቱ ኢየሱስ ነው። በትራችን የእግዚአብሔር ቃል ነው። በትራችን የኢየሱስ ስም ነው። በትራችን አዳኛችን ነው። በትራችን ጌታችን ነው። በትራችን ብርሃናችን ነው። በትራችን በጓችን ነው። በትራችን ሞትን ፈረጋግሎ የተነሳው ኢየሱስ ነው። እንዲህ ብዬ ልደምድመው። ከዚህ ሰዓት ጀምሮ ቤታችሁ ማቆጥቆጥ ይጀምር። ከዚህ ሰዓት ጀምሮ እንቅባችሁ ቡሃቃችሁ ማቆጥቆጥ ይጀምር። ከዚህ ሰዓት ጀምሮ ኪሳችሁ መለምለም ይጀምር። ከዚህ ሰዓት ጀምሮ ኑሯችሁ በመልካም ማበብ ይጀምር። ከዚህ ሰዓት ጀምሮ የነካችሁት ያበባችሁት ፍሬ ተንዠርግጎ የነካው ነገር ፍሬ አፍርቶ የነካችሁት ፍሬ አፍርቶ ይሄ ቃል በእናንተ ላይ ይፈጸም። ትንብዛ
ወዳችኋለሁ።